የዓለማችን አስደናቂ ቅርሶች። ዓለማችን በውስጧ ብዙ አስገራሚና አስደናቂ ቅርሶችን ይዛለች። እነዚህ ቅርሶች በዓለማችን በተለያዩ ቦታዎች የሚገኙ ድንቅና ለዓይን የሚማርኩ ናቸው። በዛሬው ቪዲዮአችን እነዚህን ቅርሶች በቪዲዮ እንመለከታቸዋለን። አንደኛ፣ ኢጓዙ ፏፏቴ። ኢጓዙ ፏፏቴ የሚገኘው በብራዚል እና በአርጀንቲና ደሴት ላይ ነው። የስሙ ትርጓሜ ትልቅ ውሃ ማለት ነው። በዩኔስኮ የተመዘገበው ወይንም እውቅና የተሰጠው እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት ነበር። የውሃው ክፍል 84 በመቶ የሚያክለው በአርጀንቲና በኩል የሚፈስ ሲሆን 20 በመቶ የሚያክለው ደግሞ በብራዚል ነው። አስገራሚ የሚያደርገው ይህ ፏፏቴ የተፈጠረው በእሳተ ገሞራ ሲሆን በዙሪያው ከ2000 በላይ የእጽዋት አይነቶች በቅለዋል። በዓለማችን ከሚገኙ ፏፏቴዎች ስድስተኛ ላይ የሚቀመጠው ይህ ኢጓዙ ፏፏቴ ከላይ በካሜራ ሲቀረጽ ቅርጹ ሀሌታ ውሃ ፊደልን ይመስላል። ለመጀመሪያ ጊዜ ይህንን ፏፏቴ ያገኘው ተመራማሪ አልበርት ኑኔዝ የተባለ የስፔን ሀገር ዜግነት ያለው ሰው ነበር። በአማካኝ በሰከንድ ውስጥ 1500 ኪዩቢክ ሜትር ወደ ታች የሚፈስ ሲሆን በክረምት ወቅት ደግሞ ወደ 13000 ኪዩቢክ ሜትር ከፍ ይላል። ሁለተኛ፣ የየሎስቶን ብሔራዊ ፓርክ የሚገኘው በአሜሪካ ውስጥ ነው። በዩኔስኮ የተመዘገበው ወይንም እውቅና የተሰጠው እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት ነው። ይህ ብሔራዊ ፓርክ በ1872 የዓለማችን የመጀመሪያው ብሔራዊ ፓርክ ተደርጎ ይወሰድ ነበር። በየሎስቶን ብሔራዊ ፓርክ ከ16 በላይ የአሳ ዝርያ አይነቶች፣ ከ67 በላይ የአጥቢ እንስሳ እና ከ300 በላይ የአዕዋፋት ዝርያዎች ይኖራሉ። ተኩላ፣ ግራጫ ድብ፣ ጎሽ፣ አጋዘን የመሳሰሉት እና ሌሎች አስገራሚ የእንስሳት ዝርያዎች የሚኖሩበት ብሔራዊ ፓርክ ነው። የየሎስቶን ብሔራዊ ፓርክ 80% የሚያክለው በጫካ የተከበበ ሲሆን 15% በሳር የተሸፈነ እና 5% ውሃን የያዘ ነው። ይህ ብሔራዊ ፓርክ ስፋቱ 3472 ስኩዌር ኪሎ ማይል የሚሸፍን ሲሆን በዓመት ከ4 ሚሊዮን በላይ የሌላ ሀገር ጎብኚዎች የሚመጡበት ብሔራዊ ፓርክ ነው። ሶስተኛ፣ ግሬት ባሪየር ሪፍ። ይህ የባህር ጠረፍ የሚገኘው በአውስትራሊያ ነው። በዩኔስኮ የተመዘገበው እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት ነው። ይህ የባህር ጠረፍ የዓለማችን ትልቁ የባህር ጠረፍ ተደርጎ ተወስኗል። በውስጡ 2900 የተለያዩ ጠረፎችን ያሉ ሲሆን ከ900 በላይ ደሴቶችም ይይዛል። ግሬት ባሪየር የባህር ጠረፍ ከ1500 በላይ የአሳ ዝርያዎችን የያዘ ሲሆን በዓለማችን ላይ ከሚገኙ የአሳ ዝርያዎች 10%ቱ በዚህ የባህር ጠረፍ ውስጥ ይገኛሉ። ለአሳ ነባሪዎች፣ ዶልፊኖች እና ሌሎች እንስሳቶች መኖሪያ ነው። በዓመት ከ2 ሚሊዮን በላይ ሰዎች የሚጎበኙት ይህ የባህር ጠረፍ ስፋቱ ከጣሊያን ሀገር የሚበልጥ ስፋት አለው። ይህም ማለት 70 ሚሊዮን የእግር ኳስ ሜዳዎችን ስፋት ያህል ይደርሳል። አራተኛ፣ ሎስ ግላሸስ ናሽናል ፓርክ። ይህ ፓርክ የተመሰረተው እንደ አውሮፓውያን አቆጣጠር በ1937 ዓመተ ምህረት ነው። 30 በመቶ ፓርኩ የተሸፈነው በበረዶ ነው። 4459 ስኩዌር ኪሎ ሜትር የሚሸፍነው ይህ ብሔራዊ ፓርክ በውስጡ ደን፣ በሳር የተሸፈነ መሬት፣ ተራራዎች፣ ሐይቆች፣ ብዙ የበረዶ ክምችቶችና ሌሎች ቀልብን የሚስቡ ተፈጥሯዊ መስህቦችን በፓርኩ ውስጥ ሞልተዋል። በዩኔስኮ የተመዘገበው ወይንም እውቅናን ያገኘው በ1981 እንደ አውሮፓውያን አቆጣጠር ነው። መገኛው በአርጀንቲና ሲሆን ከዓለም አቅጣጫ ብዙ ቱሪስቶች ይጎበኙታል። አምስተኛ፣ ዮሴሚቴ ናሽናል ፓርክ ካሊፎርኒያ። በአሜሪካ ከሚገኙ ብሔራዊ ፓርኮች የመጀመሪያ ተደርጎ ስሙ ይነሳል። በዩኔስኮ የተመዘገበው እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት ነበር። ዮሴሚቴ ብሔራዊ ፓርክ ከ3000 ማይል በላይ ስፋት ያለው ሲሆን ይህ ፓርክ በዓመት በአማካኝ ከ4 ሚሊዮን በላይ ቱሪስቶች ይጎበኙታል። ይህ ፓርክ እንደ ፓርክነት መታየት የጀመረው በ1890 ዓመተ ምህረት ነው። በተራራ እና በተለያዩ ውብ መስህቦች የተከበበ ፓርክ ነው። በውስጡ አዕዋፋት፣ ተሳቢ እንስሳዎች እና አጥቢ እንስሳቶች በዚህ ብሔራዊ ፓርክ ውስጥ ይገኛሉ። በዓለም ላይ ካሉ ቦታዎች አብዛኛውን ጊዜ ቀስተ ደመና በምሽትም ሳይቀር የሚታይበት ቦታ ይህ ብሔራዊ ፓርክ ነው። በዚህ ፓርክ ውስጥ 7000 በላይ የእጽዋት አይነቶች እና
ሌላ ሀገር ካሉ ፏፏቴዎች ይበልጥ ረጅም ፏፏቴን ይይዛል። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ